ሰላም አለይኩም ሰላም ሁላችሁም። እዚህ ጋር ያው እንጀራ እየጋገርኩ ነው። የስንዴ እንጀራ በጣም አሪፍ ነው የሆነልኝ ይወጣልኝ። አጠር አድርጌ አሰራሩን ልንገራችሁ በቀላሉ። መጀመሪያ እርሾ ታዘጋጃላችሁ። 2 ማንኪያ ትልቁን ማንኪያ እርሾና ሩብ ዱቄት ቀጠን አድርጋችሁ ትበጠብጡትና ትከድኑታላችሁ። በትንሹ ለ5 ሰዓት በዛ ከተባለ ለ7 ሰዓት ይቆይ። አሪፍ ነው እርሾ ማለት ነው። ከዛ ውሃ ያቀራል። ውሃውን ተደፉትና በደንብ ትመቱታላችሁ አረፋ እስከሚያወጣ። ጨው ከፈለጋችሁ የተወሰነ ጨው ታደርጉና ማለት ነው። ከዛ እርሾ እንደዚህ ታዘጋጁታላችሁ። ወደ ዱቄቱ ስንመጣ እኔ የተጠቀምኩት የስንዴ ዱቄት ሻካራ ቡር ጥቁሩ የስንዴ ዱቄት ነው። ሻካራ ነው። አመስኩት፣ በደንብ አመስኩት በድስት ማለት ነው። ሽታ እስከሚያወጣ በጣም በቃ የበሰለ ሽታ እስከሚያወጣ አመስኩትና ከዛ ሲቀዘቅዝ ቦንፊት ነፋሁት እና ከዛ ምን አረኩት ያዘጋጀሁት እርሾ ላይ በደንብ አቦካሁት። በደንብ በደረቁ መጀመሪያ በደንብ ታቦኩታላችሁ። ከዛ ታቀጥኑታላችሁ። ከዛ ሻካራ ስለሆነ እኔ ምን አረኩኝ በጁስ መፍጫ ፈጨሁት ካቀጠንኩት በኋላ ማለት ነው። ከዛ ምን አረኩኝ ከድኜው ቢያንስ ለ24 ሰዓት ቁጭ ታረጉታላችሁ። እርሾ 7 ሰዓት ለ24 ሰዓት በቃ በአጠቃላይ 3 ዛሬ ካቦካችሁት ከነገ ወዲያ ከሰዓት ብትጋግሩት አሪፍ ይሆናል። ልክ እንደ ኢትዮጵያ ማለት ነው። ከዛ ምርጥ ነው የሆነልኝ። ልጋግር ስል ከላይ ውሃ ጠሎ ነበረና የጠለለውን አፍስሼ ያው በምፈልገው መጠን አቅጥኜ ያው እንደዚህ አይነት እንጀራ ወጥቶልኛል ማለት ነው። የምር በቃ እኛ ብዙ ጊዜ እንጀራው ይወጣልናል፣ ግን ጣዕሙ ነው የማይወጣልና የእርሾ ጣዕም የሆነ ይመራል። ምንም እንጀራ አይልም። ይሄ ግን እንደዛ አይደለም። ባልኳችሁ መሰረት ከሰራችሁ ማለት ነው። እኔም ዩቲዩብ ላይ ሳባ ቲዩብ ላይ ገብቼ እሷ ባስረዳችሁ መንገድ አይቼ ነው እንደዚህ አሪፍ እንጀራ ልጋግር የቻልኩት ማለት ነው። ትወዱታላችሁ። በጣም አሪፍ ነው። ሞክሩት የምር። ያው እኔ ትንሽ እንጎቻ አደረኩት። እሳትም ያው መጥበሻው ምንም ታውቃላችሁ አስቸጋሪ ነው እንጂ ሊጡ አሪፍ ሊጥ ነበር ይወጣልኝ ማለት ነው። እና ምርጥ ነው። ሽታው ምኑ ልክ እንደ በቃ እንደ ሀገራችን ነው የሆነልኝ ማለት ነው። እኔ ዋና እሱን ነበረ ማየው ከመልኩ ከምኑ ቃናው ምኑ ገባችሁ። እና በዛ መሰረት ሞክሩት፣ ትወዱታላችሁ። ከወደዳችሁት ላይክ፣ ሰብስክራይብ እያደረጋችሁ እለፉ። አመሰግናለሁ። ይሄ እንኳን እሳት በስቶበት ነው እንደሚያብለጨልጨው። እዚህ መጨረሻ ላይ እንጎቻ የቀረች ሊጥ ዝም ብዬ እና ይሄን የመሰለ እንጀራ ወጥቶልኛል ማለት ነው። እያያችሁት ነው። ልስላሴ ሽታው በቃ ንጹህ እንጀራ ማለት ነው። ይሄ ብዙ ጊዜ ከውጭ ስንበላ የሚያቃጥል ምን አይደለም። ይሄ በቃ ንጹህ በውሃና በጨው ብቻ የተዘጋጀ ማለት ነው። አመሰግናለሁ።